ጤና ይስጥልኝ እንደምናችሁ እንደምንሰነበታችሁ የፌስቡክ ደንበኞቼና ታዳሚዎቼ ዛሬ በአማርኛ ቋንቋ እየተንተባተብኩኝ ትንሽዬ የሆነች መልእክት ለማስተላለፍ ነው የምፈልገው። ይህም መልእክት አንደኛ በታሪክ አጋጣሚ መጥፎም ሆነ ጥሩ ኦሮምኛን ለማያዳምጡ፣ ኦሮምኛን ለማይናገሩ፣ ኦሮምኛን ለማይጽፉ እንደ ኦሮሞ ሆነው ላልኖሩ የኦሮሞ ተወላጆች አማርኛ ብቻ ለምናገሩት በጣም ነው ማዝንላችሁ። ይህ መልእክት ለናንተ አንድ። ሁለተኛ ኦሮሞ ሆነው ተወልደው አውቀው ኦሮሞ መሆን ለማይፈልጉት የአማርኛ ቋንቋ የአማራ ባህል ወጉ የነፍጥ ጭንቅላቱ ሶፍትዌር በጭንቅላታቸው ወይም በአእምሯቸው ውስጥ ኢንስቶል ለተደረገላቸው ይህ መልእክት ለነሱም ይሆናል ብዬ ገምታለሁ። ሌላው ኦሮምኛን ለሚያውቁ አውቀው ለማይናገሩ የኦሮሞን ታሪክ የሚያውቁ አውቀው መናገር የማይፈልጉ ለማስተሮቻቸው ብቻ ሎሌ መሆን የሚፈልጉ የኦሮሞ ተወላጆች ይህ ለናንተ ትልቅ የሆነ ትምህርት ይሆናል ወይም ደግሞ ትልቅ የሆነ የራስ ምታት መድኃኒት ይሆናል ብዬ ስለገመትኩኝ በአማርኛ እየተንተባተብኩኝ ይህንን መልእክት አስተላልፈላችኋለሁ። ሌላው ኦሮሞ ላልሆኑት ጥሩ ስነ ልቦና ላላችሁ በደንብ ያደጋችሁ ተመንድጋችሁ በአባትና በእናታችሁ ጉያ ውስጥ በአብራክ ውስጥ ያደጋችሁ ጥሩ የሆነ ስነ ልቦና ላላችሁ የአማራ ተወላጆች በተለይ የአሁኑ ትውልድ በጥሩ ጭንቅላት ለምታስቡት የኦሮሞን ባህል ወግ ታሪኩን ለማታውቁ እንድትማሩ በአማርኛ እየተንተባተብኩኝ ይህንን መልእክት አስተላልፍላችኋለሁ። የኦሮሞ ሕዝብ የኦሮሞ ማህበረሰብ ምን አይነት ማህበረሰብ እንደሆነና ምን አይነት ባህል ወግ እንዳለው እንድታውቁ ይህችን ክሊፕ ለማዘጋጀት ለእናንተም ይህ መልእክት ይደርሳል ብዬ ገምታለሁ። ሌላው ለአማራ ሊቆች ጀነራላይዝ ማድረጌ ሳይሆን ለተለያዩ አማራንን ባዮች በባበደ ጭንቅላት ለሚያስቡት የኦሮሞን ታሪክ ወግ ማዕረጉን የጥንት ታሪኩን ለማዛባትና ለሌሎች ወገኖች በመጥፎ አይን እንዲያዩ ይህንን መርዝ ለማሰራጨት የተለያዩ ጽሁፎችን ጽፈው ወሬያቸውን የሚያዛቡት የቀን ህልማቸውን መናገር የሚፈልጉት ባበደ ጭንቅላት እንደ ተልካሻ ውሻ ምንድነው የሚባለው በየቋጥኙ ስር እየተንገዳገዱ ይህንን የታሪክ ጠባሳ በህዝቦቻችን በማህበረሰቦቻችን ውስጥ ጥለው ሊያልፉ ለሚፈልጉት ደግሞ ይህን መልእክት ለማስተላለፍ እፈልጋለሁ። የኦሮሞ ህዝብ ታሪክ ኩሩ የሆነ ታሪክ፣ የኦሮሞ ህዝብ ባህል ኩሩ የሆነ ባህል ወግ ማዕረግ ያለው ጥሩ ስነ ልቦና ያለው ማህበረሰብ መሆኑን እኛ ሳንሆን ባዕድ ራሱ ያውቃል። እኛ ሳንሆን በጥሩ ስነ ልቦና ለሚያስብ ሰው በደንብ ኦሮሞን በሚገባ ያውቃል ብዬ እገምታለሁ። ኦሮሞ ለመሆን የኦሮሞን ታሪክ ማወቅ ማለት የኦሮሞ ስር መሰረቱን፣ ግንዱን፣ ጥንቱን፣ ታሪኩን ለማወቅ በምንም ተአምር ሞደርን የሆነ ታሪክ አንትሮፖሎጂስቶች ወይም ደግሞ ፖለቲከኞች አያስፈልጉኝም። ወንድሞቼን፣ እህቶቼን፣ ልጆቻችንን ሞደርን የሆነ ታሪክ መነገር አያስፈልግም። አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን የኖሩበት ለእኛም አሳልፈው ለሰጡን ወግ ማዕረግ እነሱ ላስተላለፉልን ባህል ጥሩ ስነ ልቦና በሚገባ ኖረንበታል፣ በሚገባ እናውቃለን ብለን እንገምታለን። ምንም ያህል ያበዱት በነፍጥ ጭንቅላት የሚያስቡት እንደ ሰው ለማያስቡት ከአማራ ማህበረሰብ ተወለደን ብለው የሌላን
መብት የሚረግጡ የሌላን ወገን ታሪክ የሚቀብሩ ለመቅበርም የሚፈራገጡት ቢኖሩም ትላንት በነፍጥ ጭንቅላትና በነፍጥ ጥሩ ባህል፣ ጥሩ ወግ፣ ጥሩ ታሪክ ያለውን ወገን ማህበረሰብ የኦሮሞ ማህበረሰብ በተለያዩ አጋጣሚ መብታቸውን በረግጡና ንብረታቸውን ብዘርፉ እየዘረፉም ያሉት ኦሮሞ ግን ክሩ የሆነ ታሪክ፣ ድንቅዬ የሆነ ታሪክ፣ ድንቅዬ የሆነ ባህል፣ ወግ፣ ማዕረግ፣ ቋንቋ እንዳለው በደንብ አስጨብጠን አስረግጠን እንናገራለን። ይህንን ኖረንበታል። ምንም ያህል ጭቆና ብደርስባቸውም ብደርስብንም ኖረንበታል። ሰርቫይቭ አድርጎ ዛሬ ደርሷል። ሰርቫይቭ አድርጎ ዛሬ ደርሷል። ታሪክን ለመቅበር ለሚፈልጉት ባበደ ጭንቅላት ሶፍትዌር ለሚያስቡት ታሪካችን ተንሰራፍቷል። ታሪካችን ተወልዷል፣ እንደገና ተወልዷል። የማይቀለበስበት ደረጃ ደርሷል ነው። ይህንን አስጨብጠን መናገር የምንፈልገው የኦሮሞ ህዝብ ወይም የኦሮሞ ማህበረሰብ ትልቅ የሆነ የኩሽ ነገድ መሆኑን ከኩሽ ነገዶች ትልቀኛው ግንድ መሆኑን በደንብ አስረግጠን እናውቃለን። የሀበሾች ታሪክ ሊቆች ወይም ደግሞ የሀበሾች አንትሮፖሎጂስቶች አያስፈልጉንም። የሀበሾች የታሪክ ሊቃውንቶች አያስፈልጉንም። አያቶቻችን ቅድመ አያቶቻችን ኖረውበታል ነው። በቋንቋው፣ በባህሉ፣ በወግ ማዕረጉ እዛ አካባቢ የአፍሪካ ቀንድ የምትባል ኦሮሚያ የኦሮሞ አገር ፈጣሪ ባርኮን ነው እዛ ላይ የፈጠረን። ይህ የፈጣሪ ስጦታ ነው። ማንም እወስዳለሁ ብል ማንም እቀብራለሁ ብል መቅበር የማይቻልበት ደረጃ ላይ ስለደረሰ ይህንን መድኃኒት በደንብ በሚገባ የራስ ምታት መድኃኒት ፓናዶል እንዲሆንላችሁ ይህንን መልእክት እያስተላለፍኩላችሁ ነው። ይህንን ማወቅ ምንም የሆነ ታሪክ አያስፈልገንም። ይህንን ለማወቅ የሀበሾች ሊቃውንቶች አያስፈልጉንም። ኦሮሞ ትልቅ የሆነ ማህበረሰብ እዛ አካባቢ የተፈጠረ ከጋራው ሸንተረሩ ጋር ፈጣሪ እዛው ስጦታውን ሰጥቶን የኖርን ለዘመናት የኖርን በነፍጥ ጭንቅላት የሚያስቡት ጠመንጃ ይዘው ምዕራባውያንን ታግዘው እኛን ምንም ያህል እንጨፍልቃለን እንፈጃቸዋለን ከምድረ ገጽ እናጠፋለን ብለው ቢያስቡም ፈጣሪ አድኖናል፣ ተርፈናል፣ እዚህ ደረጃ ላይ ደርሰናል። እዚህ ደረጃ ላይ ደርሰን ደግሞ ታሪካችን ይቀለበሳል ብለው ለሚያስቡት አሁንም በነዛ ጭንቅላት ለሚያስቡት አስረግጠን የምንናገረው የኦሮሞ ህዝብ ታሪክ፣ የኦሮሞ ማህበረሰብ ታሪክ፣ የኦሮሞ አገር እንዳለች እንደሆነችና ለሚመጣው ትውልድ እንደምናስተላልፍ ይሄ አሁን ወያኔ ይዞ ያለው ብዙም አይቆይም። ለመጪው ትውልድ ትክክለኛ የሆነ ታሪክን ያልተዛባ ታሪክን እንዲወርሱ ማድረግ አለብን ብዬ ነው ይህንን መልእክት ማስተላልፈው። ይህንን ስል የኦሮሞ ማህበረሰብ ከማንም ጋር አልኖረም፣ መኖርም አይፈልግም፣ እየኖረም አይደለም ብለው ለሚያስቡት ማንም ሳያስገድደው ማንም ታሪክ ሳይነግረው ፈጣሪ ራሱ በስጦታ የሰጠው ስነ ልቦና ጥሩነት፣ ደግነት ስላለው ለዘመናት ከተለያዩ የብሔር ብሔረሰቦች ወይም ደግሞ ከተለያዩ ማህበረሰብ ጋር የኖረ ኩሩ የሆነ ማህበረሰብ ነው። ጥሩ ወግ ማዕረግ ያለው ሰው ሳይለምን የሚሰጥ ሰው ሳይለምነው የሚሰጥ ሰው ተራብኩኝ ሳይል
ታረስኩኝ ሳይል ወተት የምሰጥ ምግብ የምሰጥ ኩሩ የሆነ ባህል እንዳለን እናንተም ታውቁታላችሁ። ይህን የመሰለ ማህበረሰብ ደግሞ ታሪክ የለውም፣ እዛች አገር አልተፈጠረም አልተወለደምም አገርም የለውም ብለው ያበዱት የታሪክ ሊቆች ታሪክን ዲስቶርትድ ለማድረግ ሲፈልጉ እናንተ እውነትም ለሰብአዊ መብት ተሟጋቾች ነን ባዮች እውነትም ለሰብአዊ መብት የምትታገሉ ከሆነ ይህ የሆነ የተዛባ ታሪክን ስናገሩ መቃወም ነበረባችሁ። ይህንን እያየን ደግሞ እኛ ዝም የምንልበት ምንም ነገር አይደለም። ይህንን መርዝ ደግሞ ለመጪው ትውልድ ማስተላለፍ አንፈልግም። የኦሮሞ ህዝብ ጥሩ ታሪክ ነው ያለው። ይህንን ጥሩ ታሪክ ከማንም ጋር መኖር ይችላል። ይህንን ስንል የራሱን መብት አስረግጦ ከያዘ የራሱን አገር አስረግጦ ከያዘ የራሱን ወግ ማዕረግ አስረግጦ ከያዘ እንደሌላ የሚያስብ ሳይሆን እንደራሱ አስቦ ለሌላ የሚያስብበትን ጭንቅላት ባህል ወግ ማዕረግ ያለው ማህበረሰብ እንደመሆኑ ከማንም ጋር መኖር ይችላል። እንዴ ትላንት እናንተ ከኦሮሞ አገር አብራክ የወጣችሁ የኦሮሞን ምግብ በልታችሁ የኦሮሞን ወተት ጠጥታችሁ የኦሮሞን ኤንቫይሮንመንት ቀስማችሁ የኦሮሞን ጋራ ሸንተረር አድጋችሁ እያያችሁ ያደጋችሁት የኦሮሞ ካዲ የሆናችሁት የኦሮምቢያ የኦሮሚያን ካዲ የሆናችሁት ከዚህ ታሪክ መማር አለባችሁ ብዬ ይሄንን መልእክት አስተላልፈላችኋለሁ። የኦሮሞ ማህበረሰብ የጥንት ማህበረሰብ መሆኑን እዛ አካባቢ ላይ እናንተ ድንቅነሽ ብላችሁ ለምትጠሯት እኛ ጫልቱ ወይም ሉሲ ብለን ለምንጠራት የማን ነገድ እንደሆነች ክሌም ማድረጌ ብቻ አይደለም፣ የማን ነገድ እንደሆነች አንትሮፖሎጂስቶች በደንብ በሚገባ ያውቁታል። ፈጣሪ እዛች አካባቢ እንደፈጠረን በሚገባ ምርምር ደርሶበታል። ይህ የኩሽ ነገድ ትልቁ የኩሽ ነገድ አንዱ ግንድ የተባለው እንደ ትልቅ ህዝብ የምታወቀው የኦሮሞ ህዝብ ነው፣ የኦሮሞ ማህበረሰብ ነው። ይህንን ታሪክ ለማዛባት አበጥኩኝ ተፈለጥኩኝ ከግርግዳ ጋር ተጋጨውኝ ብትል ታሪክን ማዛባት አትችልም። የማይቀለበስበት ደረጃ ደርሷል እያልኩኝ ነው እየነገርኳችሁ ያለሁት። ራስ ምታት የሆነባችሁ ይህንን ፕሪስክሪፕሽን ይጻፍላችኋል። የተለያዩ የኛ የታሪክ ሊቆች ፕሪስክሪፕሽን እየጻፉላችሁ ነው። እኔ አሁን የራስ ምታት መድኃኒት ብቻ ነው እየሰጣችሁ ያለው። የብርድ በሽታ የሆነባቸው የሳምባ ነቀርሳ ለሆነባቸው ትክክለኛ የሆነ አንቲባዮቲክ የምጽፉላችሁ የታሪክ ሊቆች አሉ። ትክክለኛ የሆነ የኒሞኒያ መድኃኒት የሚሆንላችሁን አንቲባዮቲክ የምጽፍላችሁ ሰዎች የሚያዙላችሁ ሰዎች የታሪክ ሊቆች ከኦሮሞ አብራክ የወጡት የኦሮሞ ድንቅዬ የሆኑ ምሁሮች አሉ። እነሱ ይጽፉላችኋል። እኔ ትንሽ የሆነ የራስ ምታት መድኃኒት እየሰጠዋችሁ ነው። ይህንን በሚገባ ማወቅ አለባችሁ። የኦሮሞ ማህበረሰብ የራሱን መብት ከተጎናጸፈ ከማንም ማህበረሰብ ጋር እንደ ድሮ መኖር ይችላል፣ በራሱ ፍላጎት ማለት ነው። በግድ ግን መሆን አይመስለኝም። ታሪክን በማዛባት የመሆን አይመስለኝም። የሌላውን ወገን ታሪክ በማንቋሸሽ የመሆን አይመስለኝም። የኦሮሞ ማህበረሰብ የማንንም ታሪክ ማዛባትና የማንንም ታሪክ ማጥፋት አንፈልግም። እኛ የራሳችን ታሪክ ይሄ ነው፣ የእኛን ታሪክ አታዛቡ፣ አታበላሹ ነው እያልን ያለ ነው። እኛ ጋር ላይ መታችሁ መብታችንን አትንጠቁን ነው እያለን ያለ ነው። ይህንን መልእክት ማስተላለፍላችሁ በዚህ ቋንቋ እየተንተባተብኩኝ እንድገባችሁ በማለት ብቻ ነው። ምናልባት እንደ አጋጣሚ የማይገባችሁ ከሆነ እስቲ እናንተ በምታውቁት የኛ ቋንቋንን በምትሉ ራሱ እየተንተባተብን እንንገራችሁ። ይህንን በሚገባ ማወቅ አለባችሁ።
አሁን ያለንበት ዘመን የአሁኑ የኛ ትውልዶች እናንተ አጥፍታችሁ በመጥፎ አይን ለምታዩት ትልቅ የሆነ ኩሩ የሆነ ትውልድ ተፈጥሯል ተወልዷልም። ይህንን ስንል ከማንም ጋር አንቻቻለም አይደለም። ይህንን በሚገባ አስረግጠን እነግራችኋለን። ከታሪክ ተማሩ፣ ከእውነታው ተማሩ፣ እውነታን ተቀበሉ። የእናንተን የታሪክ ሊቅነን ባዮች በእብድ ጭንቅላት ለሚያስቡት ከነሱ ጋር ራሳችሁን ታሪካችሁን አታበላሹ። ከኦሮሚያ አብራክ ወጥታችሁ የኦሮሚያን ጡት አትንከሱ። ኖራችሁበታል፣ ነገም ትኖራላችሁ በሰላም ማለት ነው። ይህንን ወገን ይህንን ማህበረሰብ ታሪኩን ለማጥፋት አትሞክሩ፣ አትችሉም። ኩሩ የሆነ ባህል ነው ያለው፣ ታሪክ ነው ያለው፣ ጀግንነት አለው። ጥሩ የሆነ ሀገር ነው የተሰጠው ከፈጣሪ። ይህንን ማጥፋት አይቻልም። ማጥፋት የማይቻልበት ደረጃ ላይ ስለደረስን ይህንን አስጨብጠን አስረግጠን መናገር አሁንም ደጋግመን መናገር እንፈልጋለን። መቀልበስ የማይችልበት ደረጃ ላይ ስለደረሰ ይሄንን እውን ነው ብላችሁ መቀበል አለባችሁ። በሰላም መኖር የምትፈልጉ ከሆነ በሰላም ከኦሮሞ ማህበረሰብ ጋር መኖር የምትፈልጉ ከሆነ ምንም ዛቻ አያስፈልግም። እኛ የእኛን ታሪክ ካልተቀበላችሁ እናንተ በሰላም መኖር አትችሉም። አሁን በሰላም እየኖረን ነው። ለ140 ዓመት በሰላም ኖረን ነበር። አያቶቻችን ቅድመ አያቶቻችን በሰላም ኖረው ነበር። ይህንን ውዥንብርና ሌብነትን ዘረፋ እያካሄዳችሁ አይደለ? እስካሁን ማህበረሰባችን እየተጎሳቀለ የነበረው የኖረው ይሄ ትግል ነው፣ የነጻነት ትግል ነው። ይህንን በሚገባ ማወቅ አለባችሁ። ከኛ ጋር መኖር የምትፈልጉ ከሆነ ከኛ ጋር አብራችሁ በአንድ ክንድ መብታችንን ለሚረግጠው ለማንኛውም ማፊያ ለማንኛውም ወንበዴ መታገል እንዳለብን መልእክቴን አስተላልፋለሁ። ለዛሬ ይበቃኛል። በጣም አመሰግናለሁ። በሌላ ዝግጅት እስከምንገናኝ በሰላም ቆዩ። አመሰግናለሁ።